እነ ሰራዊት ፍቅሬና ሰለሞን ቦጋለ በፖሊስ ቁጥጥር ስር ውለው ፍርድ ቤት ቀርበዋል። ግለሰቦቹ የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበ ገንዘብም ተጋሪ በመሆን ስለመጠርጠራቸው ተሰምቷል። ለመሆኑ ምንድነው የተፈጠረው? በዝርዝር እንመልከተው። ቤተሰብ መሆናችሁን ግን እንዳትረሱ። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይህደጉ የተባሉት ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት አድርሷል። በዚህ ምክንያት ፌደራል ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቤ ሕግ በመላክ አቃቤ ሕግም ክስ መመስረቱን አስታውቋል። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ነበር። ሆኖም ግን ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪም በመሆኑ በተደራጀ መልኩ መጣራት ስላለበት ጉዳዩን ወደ ፌደራል ፖሊስ በማምጣት ምርመራው በስፋት ሲጣራ መቆየቱን ፖሊስ አስታውቋል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤትም ሆኖ ክሱን እንዲከታተል ተደርጓል። ተጠርጣሪ ግርማይ ገብረ ሚካኤልን ደግሞ በቁጥጥር ስር ለማዋል ክትትል እየተደረገ ነው። ግርማይ ገብረ ሚካኤል ከዚህ ቀደምም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም ዋንጫ አስካሉካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫን እንድትመለከቱ አድርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብ ካሰባሰበ በኋላ ተደብቆም ከሀገር መውጣቱን ፖሊስ አስታውሷል። ይህንን ተከትሎም ፌደራል ፖሊስ ከኢንተርፖል ጋር በመተባበር ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ ተደርጎ በሕግ አግባብ ተጠያቂም ተደርጓል። ዳንኤል ዮሐንስና ግርማይ ገብረ ሚካኤል የተባሉት ሁለቱ ተጠርጣሪዎች ታዲያ ተጎጂዎችን 50% ቅድመ ክፍያ 950 ሺህ ብር ማለት ነው በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል ፌደራል ፖሊስ አስታውቋል። ተጠርጣሪዎቹ ህብረተሰቡን ለማሳመንም 148 መኪኖችን ከጅቡቲ በማስገባት 100 መኪኖችን ለተወሰኑ ግለሰቦች እንዲከፋፈል በማድረግና ቀሪ 48 ዘመናዊ መኪኖችን መርጠው በድብቅ መሸጣቸው እንዲሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጪ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበር ፖሊስ በምርመራው አረጋግጧል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉን በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችሏል። ሌላኛው አስገራሚው ክስተት በመስቀል አደባባይ የነበረው ግርግርና ብዙዎችን ያማለለው ሁኔታ ነው። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰልና የኤሌክትሪክ መኪና አምራች ከሆነው BYD ከተባለው የቻይና ካምፓኒ ጋርም ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ መቆየታቸውን ፖሊስ በምርመራም ደርሼበታለሁ ብሏል። ተጠርጣሪዎቹ በጅቡቲ ውስጥ አልፋቲዞ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10% ቅድመ ክፍያ በመክፈል የመጀመሪያዎቹን 148 መኪናዎች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖችን በተመሳሳይ 10% ቅድመ ክፍያ ለድርጅቱ በመክፈል መኪኖቹን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸውንና በአጠቃላይ 336 መኪኖችን 10% ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደው ቀሪ 90% ክፍያ ለመፈጸማቸውን ፌደራል ፖሊስ ባደረገው ምርመራ ደርሶበታል። ከ1200 በላይ ተጎጂዎችን በማጭበርበር መዝግበው ከእያንዳንዳቸው 1,365,000 ብር መቀበላቸውን ፖሊስ አረጋግጧል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣
ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችንም የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሏል። ከዚያም ፍርድ ቤት በማቅረብም የጊዜ ቀጠሮ ተጠይቆባቸው ፍርድ ቤቱም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱ ተገልጿል። ፌዴራል ፖሊስ በማጭበርበርና በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወይም መኒ ላውንደሪንግና የድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገርና በተለያዩ ማህበራዊ ሚዲያዎች የሐሰት መረጃዎችን ለህብረተሰቡ በማሰራጨት ዜጎችን እንዲጭበረበሩ በማድረግ በህገ ወጥ ከተገኘው ገንዘብ ላይም እያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታን በመቀበል በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወይም መኒ ላውንደሪንግና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይም የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል።